ታዲያ አንድ ቀን ለመጀመሪያ ጊዜ ተስፋ የሚሰጥ ነገር ተመለከቱ። ሽማግሌውን በደስታ በፍጥነት መቆፈር ጀመሩ። ነገር ግን ነገሮች እንዳሰቡት አልሄዱም። በዚህ ሰዓት ግድግዳው ከላይ ሽማግሌው ላይ ተደረመሰባቸው። በዚህ ጊዜ ኤድመንድ በድንጋጤ ላያቸው ላይ የተከመረውን አፈርና ድንጋይ በፍጥነት ማንሳት ጀመረ። በመጨረሻም የሽማግሌውን እግር አገኘና ከክምር ውስጥ ጎትቶ አወጣቸው። ጥሩ ነገሩ ሽማግሌው ሕይወታቸው አላለፈም። ኤድመንድ በዚህ መልኩ ሽማግሌው እንዲሞቱ አልፈለገም። ጠባቂዎችንም ጠርቶ እንዲያክሟቸው ለማድረግ ሞከረ። በዚህ ጊዜም ሽማግሌው አስቆሙት። ጠባቂዎችንም ከጠራቸው እንደዚህ ለዓመታት የደከሙበት ነገር እንደሚጋለጥና ልፋታቸው መና እንደሚቀር አስታወሱት። ሽማግሌውም ብዙ መቆየት እንደማይችሉ ስለገባቸው ኤድመንድ የተጀመረውን ቁፋሮ እንዲገፋበትና የተደበቀውንም ሀብት አውጥቶ በጎ ነገሮችን እንዲሰራባቸው አሳስበውት ሀብቱ የት እንደተደበቀ ነግረውት ተሰናብተውት አረፉ። በዚህ ሰዓት ኤድመንድ በጣም አዘነ። ያለ ሽማግሌው እርዳታና ጥበብ ማምለጥ እንደማይችል አስቦም ሽማግሌውን አቅፎ በጣም አለቀሰ። ቀጥሎም እንደ ማንኛውም ቀን ጠባቂዎቹ በየሩሙ እየዞሩ የታሳሪዎችን ስም እየጠሩ ቼክ ማድረግ ጀመሩ። የሽማግሌው ክፍል ጋር ደርሶም ጠባቂው ቢጣራም መልስ አላገኘም። ጠባቂው በዚህ ሰዓት የክፍሉን ቁልፍ ከፈተና ወደ ታች መብራት አበራ። ምንም እንቅስቃሴ እንደሌለውም ተመለከተ። በዚህ ጊዜ ኤድመንድም በክፍሎቹ መካከል ያለውን ስንጥቅ በድንጋይ ከድኖ ወደ ውስጥ ገብቶ ተደበቀ። ቀጥሎም ጠባቂው ገመድ ወደ ታች ዘርግቶ ወደ ሽማግሌው ክፍል ገባ። ጠባቂውም ሽማግሌው መሞቱ እንዳረጋገጠ ሽማግሌውን በጆንያ ውስጥ ከተተው። ሽማግሌውንም በጆንያ ጠቅለው ሊወስዱት እንደሆነ ኤድመንድ አወቀ። የእስር ቤቱም ጠባቂ እንዲያግዙት አጋሮቹን ሊጠራ በገመድ ወደ ላይ ወጣ። በዚህ ጊዜ ነበረ ኤድመንድ በጣም ድንቅ ሀሳብ የመጣለት። ጠባቂው ሌላ ሰው ጠርቶ እስከሚመጣ ድረስ ከተደበቀበት ወጥቶ ሽማግሌውን ወደ ራሱ ክፍል በፍጥነት ወሰዳቸው። ጆንያ ውስጥም ራሱን ከተተ። ወዲያው ጠባቂዎቹን መጥተው ተደራርተው ጎትተው ይዘውት ወጡ። ሁለቱ ጠባቂዎችም ተሸክመው የወጡት ሽማግሌውን እንደሆነ ነው የሚያውቁት። ይዘውት እየወጡ እያለም የእስር ቤቱ ኃላፊ አካባቢውን ቼክ እያደረገ ነበር። ኤድመንድ ክፍል ጋር ደርሶም ሲጣራ ምንም መልስ የለም። መብራት አብርቶ ቢመለከትም ሰው አለ፣ ግን ምንም መልስ አይመልስም። ቼክ ለማድረግም በገመድ ወርዶ ሲመለከት አሁንም ምንም መልስ የለውም። ፊቱ ላይ የተሸፈነውን ቀና ሲያደርግም ኤድመንድ እንዳልሆነ አወቀ። በዛ ጊዜ ነው ኤድመንድ ያደረገው የገባው። ለጠባቂዎቹም ስህተት እንደሰሩ በጩኸት ተናገረ። ይሁን እንጂ እነርሱ በጣም ርቀው ወደ ውሃው ጋር ደርሰዋል። የፈለገ ቢጮህ የሚለው አይሰማቸውም። ቀጥሎም ኤድመንድ ወደ ውሃው ተወረወረ። ውሃ ውስጥ ከተወረወረ በኋላም የታሰረበትን ጆንያ ታግሎ ፈታና ወደ ላይ ዋኘ። ከዛም በበቀል ስሜትና የሽማግሌውን ሞት መና ላለማስቀረት በጥንካሬ ለ7 ቀናትና ለ7 ሌሊቶች ዋኝቶ መሬት ላይ ደረሰ። ምንም እንኳን ደክሞት ያለ ቢሆንም መቀጠል ነበረበት። ትንሽ መሬት ላይ ከሄደ በኋላ የተሰቀለ ልብስ አንስቶ ለብሶ ጉዞውን ቀጠለ። እያስታወሰም ወደ ቤቱ ደረሰ። ሲደርስ ታዲያ ያጋጠመው ያልጠበቀው ነው። በፊት ሰፊና ንጹህ የነበረው ግቢያቸው በአረም ተሞልቶና ቆሽሿል። ከኋላውም አንዲት ሴት መታ መሳሪያ ደቀነችበት። የዚህም ፊልም የመጨረሻ ክፍል በዚህ የዩቲዩብ ቻናል በቅርብ ቀን እንለቀዋለን። ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ።